የኢየሱስ ስም ሲጠራ በጣም የሚበዛጩ ብዙ ሰዎች ቢኖሩ ምንም ማድረግ አይቻልም። ምክንያቱም የእግዚአብሔር የሰው ልጆችን ለነፃ ለማውጣት የመረጠውና የወሰነው ጌታ ኢየሱስን ብቻ ስለሆነ ነው። በዚህ አጋጣሚ አንድ ምስራች ልንገራችሁ። ዓለም በኢየሱስ ይጠቃለላል። አሜን። የዛሬው ርዕሴ ነፃ አውጪ ኢየሱስ ነው። መጽሐፍ ቅዱሳችሁን አውጡና ማርቆስ ወንጌል ምዕራፍ 5 ላይ አድርጉ። ኢየሱስም ከደቀ መዛሙርቱ ጋር በታንኳ ወደ ጌርሶን አገር መጣ። ከመርከብ እንደወረደ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ተገናኘው። ይህ ሰው ለረጅም ጊዜ ያስቸግር ነበረ። የታሰረበትንም ገመድ እየበጣጠሰ ያመልጥ ነበረ። እሱም መያዝ በጣም አስቸጋሪ ነበረ። በራሱም ላይም ሆነ በሰዎች ላይ ጉዳት ያደርስ ነበር። ሁል ጊዜ ቀንና ሌሊት በመቃብርና በተራራ ላይ ሆኖ ይጮህ ነበረ። ታዲያም በዛን ቀን ኢየሱስን ባየው ሰዓት ሮጦ እግር ስር ሰገደለት። ዛሬ አንድ አዋጅ ልንገራችሁ። ለረጅም ጊዜ ያስቸገራችሁ ጠላት በኢየሱስ ስም እግራችሁ ስር ይወድቃል። እደግመዋለሁ። ለረጅም ጊዜ ያስቸገራችሁ ጠላት በኢየሱስ ስም እግራችሁ ስር ይወድቃል።